እንግዲህ ውድ ቤተሰቦቼ እነዚህ የመጀመሪያ ደረጃ ወይም ደግሞ ፕሪ ኮንቴምፕሌሽን ስቴጅ ላይ ያሉ ሰዎች እያከናወኑ ያሉት ነገር ሱስ ሊሆን ይችላል፣ ወይም ደግሞ የጤና እክል ወይም ደግሞ ጉዳት ሊያስከትል የሚችል መጥፎ ልምምዶች በእነሱ ህይወት ላይ ምን አይነት ተጓዳኝ ችግር፣ የጤና ጉዳት ሊያስከትል እንደሚችል መረጃ በመስጠት ግንዛቤ በማስጨበጥ መረዳታቸውን መጨመር ነው ማለት ነው። ወይ ደግሞ በእንግሊዝኛው ኮንሽስነስ ሬይዚንግ ይባላል። ሁለተኛው ደግሞ የኢንቫይሮንመንታል ኢቫሉዌሽን ማድረግ እና እነሱ የሚያደርጉት ነገር ፕራክቲስ የሚያደርጉት መጥፎ ልማድ ወይም ሱስ ወይ ደግሞ ጤናቸውን ሊያውክ ሊጎዳ የሚችለው ተግባር በእነሱ ላይ፣ በጓደኞቻቸው ላይ፣ በቤተሰቦቻቸው ላይ ምን አይነት ተጽዕኖ ሊያስከትል እንደሚችል በግልጽ ማስረዳት አለብን ማለት ነው በዚህ ጊዜ። ስለዚህ በዚህ ጊዜ ልናሳያቸው የሚገባው አቅጣጫ ላይኖር ይችላል ከዚህ ውጪ። ነገር ግን ምንድነው የምናደርገው? እነዚህ ሰዎች በጭራሽ ተወቃሽ ሊሆኑ አይችሉም። በዚህ ስቴጅ ላይ በጭራሽ ተወቃሽ ሊሆኑ እንደማይገባ አንደርላይን አድርገን ማወቅ ይገባናል ማለት ነው። ነገር ግን ይህ ከዚህ ስቴጅ ወደ ቀጣዩ ኮንቴምፕሌሽን ስቴጅ ወይም ደግሞ ወደ ማሰብ ደረጃ ለመግባት በትንሹ 6 ወር እና ከዛ በላይ ሊያስፈልግ ይችላል ማለት ነው። መልካም። ይህን የመጀመሪያውን ስቴጅ በብቃት ከተወጣን ቀጣዩ ስቴጅ ምንድነው? ኮንቴምፕሌሽን ወይም ደግሞ የማሰብ ደረጃ ነው ማለት ነው። ይህም ስቴጅ በትንሹ 6 ወር እና ከ6 ወር በላይ ሊፈጅ ይችላል ማለት ነው። ውድ ቤተሰቦቼ አንድ በሱስ ውስጥና እንዲሁም ደግሞ ባልተፈለገ ጤናን የሚጎዳ ልምምዶች የሚያደርግን ሰው ኮንቴምፕሌሽን ስቴጅ ላይ በሚደርስበት ሰዓት ፕሪ ኮንቴምፕሌሽን ስቴጅ ላይ እያለ እያከናወነ ስላለው ጉዳይ በቂ የሆነ ማስረጃና መረጃ ስለሰጠ ነው፣ ግንዛቤውን ከፍ ስላደረግን፣ እዚህ ጋር ኮንሽስነስ ሌቭሉን ሬዝ ስላደረግን ምን ሊያስብ ይችላል ማለት ነው? ጉዳዩ የሚያመጣውን ተጽዕኖ በአግባቡ ሊረዳ ይችላል። ያ መጥፎ ብለን የሰየምነውን ሌብል ያደረግነውን ባህሪ፣ ልማድ የመተው ፍላጎት አለው። ነገር ግን ይህ ሰውዬ ፕሮንስ እና ኮኑን በአግባቡ ስለተረዳ አድቫንቴጅ እና ዲስአድቫንቴጅን በደንብ ስላወቀ ይህንን ባረግ ለመተው እነዚህ ነገሮችን ብፈጽም መከወን ብጀምር፣ ነገር ግን ያንን ባህሪ ለመተው በማደርገው እንቅስቃሴ ውስጥ እነዚህ ሌሎች ደግሞ ነገሮች ሊያጋጥሙኝ ይችላሉ፣ በዚህ ረገድ ደግሞ ልጎዳ እችላለሁ ብሎ የመጨነቅ አባዜ ውስጥ ሊገባ ይችላል። የመፍራት ሁኔታ ውስጥ ሊገባ ይችላል። ስለዚህ እኚህ ሰዎች ምንድናቸው ማለት ነው? ይዋዥቃሉ ማለት ነው። ይዋዥቃሉ ወይም ደግሞ አምቢቫለንት እንላቸዋለን። አምቢቫለንት ናቸው። በአንድ በኩል እኛን ከሱስ ውስጥ ለመውጣት ይፈልጋል። ያንን መጥፎ ባህሪ ቶታሊ ለማስወገድ፣ ለመርሳት፣ ከዛ ለመውጣት ይጥራል። ነገር ግን ደግሞ እሱን ለማድረግ በሚያደርገው ሂደት ውስጥ ደግሞ ሌላ በተቃራኒው በኩል ደግሞ ሊገጥመው የሚችለውንም ጉዳትና ችግር ደግሞ ያስባል ማለት ነው። ልክ ስለዚህ ይሄ ሰውዬ ዳይሌማ ውስጥ ይገባል። አምቢቫለንት ነው። ሰው በዚህ ሰዓት ምንድን ነው ከኛ የሚጠበቀው? በዚህ ሰዓት ከኛ የሚጠበቀው
ስለ ድራማቲክ ሪሊፍ ነው ማለት ነው። ድራማቲክ ሪሊፍ ወይም ደግሞ ያ ይሄ ስለሚገጥመው ነገር ያ ከዛ ከመጥፎ ባህሪው ጋር ተያይዞ ሊመጣ የሚችለው ህመም፣ በሽታ፣ እክል ምን አይነት ምልክቶችን ያሳያል፣ ምን አይነትስ ስሜት ይሰማዋል የሚለውን ነገር እንዲያንጸባርቅ መገፋፋትና እድል መስጠት ነው ማለት ነው። ይሲ ዜን አፍተርስ ምንድን ነው የምናደርገው? ከዚህ በኋላ ደግሞ ሰልፍ ሪኢቫሉዌሽን ወይም ደግሞ ራሱን መገምገም፣ ወደፊት አሁን ከማደርገው ጤናን ሊጎዳ ከሚችል መጥፎ ልማድ ጋር ተያይዞ ወይም ደግሞ ያለውበት ሱስ መጥፎ የሚባለውን የጤና እክል፣ ጉዳት፣ ስቃይ እንደው ተጋላጭ ሆን ቢያጋጥመኝ ምን ልሆን እችላለሁ? ምንስ ላደርግ እችላለሁ? እንዴትስ ልወጣው እችላለሁ ብሎ እንዲያስብ ጊዜ መስጠት ማለት ነው። ዩሲ ይህንን በማድረግ ይህን ሰውዬ ወዴት እንገፋዋለን ማለት ነው? ስቴፕ ባይ ስቴፕ ከኮንቴምፕሌሽን ወይም ደግሞ ከማሰብ ደረጃ ወዴት እንወስዳለት ማለት ነው? ወደ የመጀመሪያው ፕሪ ኮንቴምፕሌሽን፣ ሰከንድ ዋን ኮንቴምፕሌሽን ማሰብ፣ ሰርድ ዋን ግን ወደ ፕሪፓሬሽን ስቴጅ ወይም ደግሞ ወደ ዝግጅት ስቴጅ እንወስደዋለን ማለት ነው። ይህ ሰውዬ ኦልሬዲ መሰረት ይዟል። የሚያስፈልገውን መረጃ፣ ማስረጃ፣ እውቀት ሰንቋል። ዜርፎር ለመለወጥ ሙሉ ፈቃደኛ ነው ማለት ነው። ሙሉ ፈቃደኛ ነው፣ ዝግጁ ነው ማለት ነው። ዜን ምንድነው የምናደርገው? 3 ዋና ዋና ተግባራትን እንረዳዋለን ይህን ሰውዬ። አንደኛው ሰልፍ ሊበሬሽን ይባላል። ሰልፍ ሊበሬሽን ራስን ነፃ ማውጣት። ይህ ማለት ምንድን ነው? የገባበትን ሱስ እያከናወነ ያለውን ጤናን የሚጎዱ መጥፎ ልማዶች ለመተው በአደባባይ እንዲናገር ማድረግ። ይናገራል በራሱ ተነሳሽነት። እንዲሁም ደግሞ ቶታሊ ያንን ባህሪ ለመተው ለማስወገድ ቶታሊ እስከ ወዲያኛው ቸው ቸው ለመባባል ለራሱ ቃል ይገባል ማለት ነው። ዜን አፍተርስ ሶስተኛዋ ምንድነች ማለት ነው? ሶስተኛዋ ሙሉ ለሙሉ ለፍልሚያ ወደ ትግል ሜዳው እንዲገባ ሁኔታዎችን ማመቻቸትና መገፋፋት ነው ማለት ነው። ውድ ቤተሰቦቼ ዛሬ ያጋራኋችሁ የለውጥ ቲዮሪ በተለያዩ ሱሶች ውስጥ ያሉ ወገኖቻችን ፕራክቲስ በማድረግ አሁን በዘረዘርኳቸው ሂደቶች ውስጥ በማለፍ በትዕግስት ከነዚህ ስቴፖች ውስጥ መውጣት፣ ከነዚህ መጥፎ የሱስ አረንቋ ውስጥ መውጣት እንደሚችሉና እንዲሁም ደግሞ የወደፊት ተስፋቸውን መገንባት እንደሚችሉ የወደፊት ትልሞቻቸውንም ካሉበት የሱስ አዙሪት ውስጥ ወጥተው የነገ ተስፋቸውን፣ ህይወታቸውን ማለምለም መገንባት እንደሚችሉ ጠቋሚ የሆነች መረጃ ስላጋሯችሁ እጅግ በጣም ደስን እያለኝ ወደፊት ከዚህ ጋር ተያይዞ ሌሎች የጤና ጉዳዮችን የማጋራችሁ ይሆናል።
የዩቲዩብ አካውንቴን እንዲሁም ደግሞ የቲክቶክ አካውንቴን ላይክ በማድረግ ሰብስክራይብ በማድረግ ፎሎ በማድረግ ሼር በማድረግ ቤተሰብነቱን ያረጋግጡ። ላለው እጅግ በጣም አመሰግናለሁ። ክብረት ይስጥልኝ።